ስለመቤታችንም በቃ እመቤታችን እንቁ ናት ለኛ እንቋችን ናት። እንቁዎቻችን ዝም ብለን እርያ ስር እየወሰድን መጣል የለብንም። ስለ ድንግል ማርያም ለማውራት መጀመሪያ የድንግል ማርያምን ክብር የድንግል ማርያምን ፍቅር ያደረበት ሰው ጋር መወራት ያለበት። ዝም ብለን ሄደን እንደ መጨቃጨቂያ ርዕስ ባናነሳት እምነት ብለ ስላነሳን ስላመንን ነው ምልጃዋ ለኛ የሚሆን። በቃ እኔ እመቤቴን ጠይቂያት ለኔ ታደርግልኛለች። ዲያቆን ሄኖክ እንደውም አፍርሳም ትሰራለች ብሎ አፍርሳም ልትሰራኝ ትችላለች። በቃ ይሄ የኔ እምነት ነው። እንዴት አወቅኩት? ቀምሼው አወቅኩት። በዚሁ አንድ ነገር እንደ ምስክርነት ይቆጠርልኝ። መስክሬ ይጨርሳለሁ። አይኔን እንዲህ ቆረቆረኝ የሆነ ጊዜና እንዲህ ሳሻው እንደ ቡግር አይነት ነገር ከዚህ ውስጥ ወጣ። ከዛ ያለ ነጭ ሆነች ጥቁር ብሌኗ አለች አይደል? እሱን በሙሉ ሸፈነው። ከዛ ሐኪም ቤት ምናምን ሄድኩኝ ታከምኩ። ከዛ ቫይራል ነው 50-50 ነው። በቃ ሊጠፋ ይችላል። አዝናለሁ እና 5 መድኃኒቶች ሰጥሻለሁ። እነዚህን የቀያየርሽ ታረጊያለሽ። ከዛ መነጽር አዘዘችልኝ ምናምን። በጣም ደንግጫለሁ። ከዛ መድኃኒቱን ጀመርኩት። 2 ቀን ያረኩት መድኃኒቱ በጣም ያቃጥላል ከምነግር በላይ። ከዛ ይሄንን ልቀጥላልች። እናቴ ጨንቋታል፣ እህቶቼ በጣም ተጨንቀዋል። ከዛ ኡራኤል ቤተክርስቲያን ለቤቴ ቅርብ ነው ላደኩበት ሰፈሪ ካዛንቺስ። ከዛ አንድ ጓደኛዬ ምን አለች፣ ኪዳን እንሂድና ታምረ ማርያም 3 ቀን ብታስነኪው ይድናል አለች። መድኃኒቱን አቁሚው አለች። ልጆች ነን እኮ ሳልናገር ቤት አርገሻል ስባል አርጊያለሁ። መድኃኒቱ ደግሞ ሰው እንዳያረግልኝ ራሴ እያልኩኝ በራሴ ነበር ማረገው። በጣም ነው የሚያቃጥለው። 2 ቀን አረኩት፣ ተውኩት መድኃኒቱን። ከሷ ጋር 3 ቀን ኡራኤል ቤተክርስቲያን ለኪዳን እየተመላለስኩ እንግዲህ እመቤቴ ማርያም ያረገችልኝን ተአምራት ነው እየተናገርኩ ያለው። ይጠፋል የተባለው 50-50 በቃ። ከዛ 3 ቀን ዲያቆኑ ታምረ ማርያም አይደል መጀመሪያ የሚነበበው ተነቦ ሲወጣ 3 ቀን አስነካል። እኔ ዝም ብዬ በቃ ማርያም የጠየኳት እንኳን ማርያምዬ ከማለት ውጪ ምንም ነገር ያልኩት የለም። ሲነካልኝ ማርያምዬ ይላል። 3 እያስነካኝ ለ3 ቀን ደገምኩት ይሄን። ከዛ በ4-5ኛው ቀን ይሄ የሚበላኝ የነበረው ደርቆ መፈርፈር ጀመረ። ከዛ እያለ የሆነ እንደዚህ ሻዶ ነገር ማየት ጀመርኩኝ። እያለ ይነቹ እየተገፈፈ ሄደ። ከዛ በኋላ ያው ኖርማል ሆነ። በቃ እንዲህ በሂደት እያለ ጠፋ። የሚያመኝ ነገር የነበረው ምናምን አሁን አይኔን አክኪው እንኳን አላውቅም። እና ይሄን ታምራት አሁን እኔ ባወራው ስለቀመስኩት ስለተደረገልኝ ምንም እዚህ ጋር መጥቶ ይሄን የሚያናግረን ነገር የለም። የተደረገልኝ ነገር ነው። እባብ ትፈራለሽ? ገጥሞኝ ስለማያውቅ ምንም ላስበውም አልችልም አይደለ? ግን በጣም ሰው ብዙ ሰው ይፈራዋል። ግን አስቤው ራሱ አላውቅም። ምን አሉ ሊቀ ሊቃውንት ትምር አላምረው የሚባለው የሚገርሙ ቤተክርስቲያን ሊቃውንት አሉ። ትልቅ ነገር ነው ያስተማሩት ስለመቤታችን። እባብ እኔ በጣም ነው የምፈራው። ሰው ሁሉ ይፈራል። ግን አመጣ ሲባል የሚገልሽ እኮ የሚገለው እባብ እኮ 3% አይሆንም ከመቶ ዓለም ላይ ካሉት ማለት ነው። እና እባብ በጣም እንፈራለን። እኛ እባብ የምንፈራው ሰይጣን እባብን ተጠቅሞ የሰው ልጅን ከእግዚአብሔር ጋር ስላጣላ ዲኤንኤያችን ውስጥ አለ። ሰዎች በጣም እንፈራለን አለ። ሰይጣን ግን ለምን ደግሞ እመቤታችን እንደሚጠላት ልክ እሱ እባብን ተጠቅሞ ሰውን ከእግዚአብሔር ጋር እንዳጣላው እግዚአብሔር አምላክን እመቤታችንን ቅድስት ድንግል ማርያምን ተጠቅሞ ዓለምን ስላዳነባት ሰይጣን ድንግል ማርያም ሲባል በርግግ ነው። ልክ እኛ እባብ እንደምንፈራው እሱም ደግሞ እመቤታችንን በጣም ነው ይፈራው። እኔ ይሄን በህይወቴ አይቻለሁ፣ ብዙ ቦታ ተመልክቻለሁ። እና ይሄ ሰውን ግን አስገድደህ የምትከትበት አይደለም። ይቅመስ መጥቶ መቅመስ ፍላጎት ያለው አይደለም። ሰው ሌላ እምነት ውስጥ ያለውን አይደለም። እኔ ልጆቼን አላስገድድም በዚህ ጉዳይ። ራሳቸው ኤክስፒሪየንስ እንዲያደርጉት ግን የተደረገልኝን ነግራቸዋለሁ። በራሳቸው ኤክስፒሪየንስ አድርገው ይቅመሱት። አማላጅ ናት ብዬ ይሄንን አልጭንም። እኔ ማስገደድ አይቻልም። አላስገድድም።